testimony. Kingdom testimony. Prophetic center. Prophetic center. ዕብራውያን መጽሐፍ ምዕራፍ 11 ቁጥር 6 ለምትጽፉ ሰዎች አንድ የእግዚአብሔር ባህሪ ብለን ከምንወስደው ነገር ውስጥ እግዚአብሔር ብድራትን ከፋይ ነው። his character እግዚአብሔር ፍቅር ነው የሚጠራጠር ሰው አለ? እግዚአብሔር መሐሪ ነው የሚጠራጠር ሰው አለ? እግዚአብሔር ብድራት ከፋይ ነው። አሜን። ከፍቅር ነው እኩል እግዚአብሔር ብድራት ከፋይ ነው። አሜን። God is rewarder. አሜን። ዛሬ ማስቀመጥ የምፈልገው ባህሪው የሚለው በእግዚአብሔር ባህሪ ውስጥ እኔ የፈለገ ወድቄ ብነሳ በእግዚአብሔር ላይ ግጠኛ ያደረገኝ ባህሪው ማሪነቱ ነው። አሜን። የፈለገው ሰው አኝኮ ላይለቀኝ ይችላል። እግዚአብሔር ግን አባብዬ ከተንበረከ ለዘላለም ትናንቴን ይረሳል። አሜን። ይሄ እርግጠኝነቴ ነው በእግዚአብሔር ላይ። አሜን። ልክ እግዚአብሔር የፈለገ ወድቄ ብነሳ ኃጢአት በደሌን የሚቆጥር ሳይሆን በምህረት አዲስ ቀን የሚሰጠኝ አምላክ ነው ብዬ እንደማመን በደንብ እግዚአብሔር ባህሪ ደግሞ አሁን ሳይው የገባል እግዚአብሔር ብድራት ከፋይ ማንንም ብድሩን ሳይከፍል አይዋድ ሳያደርገው የሥጋውንም የመንፈስ ዓለሙንም የማይተው አምላክ። አሜን አሜን ሃሌሉያ። ዕብራውያን መጽሐፍ ምዕራፍ 11 ቁጥር 6 እንዲህ ይላል ሳይወሰድ እግዚአብሔርን ደስ እንዳሰኘ ተመስክሮለታልና ያለ እምነት ደስ ማሰኘት አይቻልም። ስለ ሄኖክ ነው የሚያወራው። ያለ እምነት ደስ ማሰኘት አይቻልም። ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ዋጋ እንዲሰጥ ያምን ዘንድ ያስፈልጋል። እግዚአብሔር አማርኛው ዋጋ ሰጪ ነው ይላል። ወደ እግዚአብሔር አንድ ሰው ሲመጣ እምነቱን በእግዚአብሔር ላይ ሲያደርግ ሕይወቱን ከእግዚአብሔር ጋር አታች አድርጎ ሲኖር አንድ ነገር ያስብ ይላል። አንድ ነገር ያስብ። ወደ እግዚአብሔር ሲመጣ ወደ እግዚአብሔር ሲደርስ እግዚአብሔር ሲፈልግ ኢየሱስ ጌታ አሜን። እግዚአብሔር ሲፈልግ አንድ ነገር ያሰበ ይፈልግ። ወደ እግዚአብሔር ሲጠጋ ወደ እግዚአብሔር ሲመጣ አንድ ነገር ያሰበ ይምጣ። ምን? እግዚአብሔር ዋጋን እንደሚሰጥ ብድራትን እንደሚሰጥ ዋጋን እንደሚከፍል እያመነ ምን ይበል ይላል ይባላል። ስለዚህ እግዚአብሔርን መፈለግ ብቻ ሳይሆን በመፈለግ ውስጥ የእግዚአብሔርን ደግሞ ተፈላጊውን ካራክተር ይወክላል። አሜን አሜን። የተፈላጊው ካራክተር ምን አይነት ነው? ዋጋ ሰጪ ነው። ዋጋ ይሰጣል። ፈልጉኝ ያለ አምላክ ዋጋ ይሰጣል። አሜን እንግዲህኛው አንበበኝ without faith it is impossible to please him. For he that comes to God must believe that he is and that he is a rewarder of them that diligently seek him. He is a rewarder of them በመሰጠት የሚፈልጉትን እሱ ምናቸው ነው? ሪዋርደራቸው ነው። አሜን አሜን። ሪዋርደራቸው እመኑኝ የከሰረ ትናንት የላችሁ። አሜን። በፍጹም በፍጹም ይሄንን ይበል ይለናል የዕብራውያን ጸሐፊ። እግዚአብሔርን ዲሊጀንስ ሆነ በብዙ የህይወት መሰጠትና በብዙ የህይወት መገዛት ፈልገው ከሆነ እግዚአብሔር ሪዋርደር ነው። እግዚአብሔር ብድራት ከፋይ ነው። የተበላ ትናንትና የላችሁም። ብድራት የሚጠብቅ ነገር ያላችሁ። አሜን ሃሌሉያ። ዋጋ ከፋይ ነው እግዚአብሔር። አሜን። ዕብራውያን የሌጀንዶች ታሪክ ስብስብ ነው ታውቃላችሁ። ምዕራፍ 11 በሌጀንድ ታሪኮች መሃል ነው ይሄን ቃል የሚሰጠን ጻፍ ኖ አብርሃም አሜን እገሌ እያለ ነው የሚያወራው። ሁወደ እነኚህ እግዚአብሔር ሪዋርደራቸው የሆነ ነው።
አለው ባህሪው ከሆነ አለምነው ይገለጥልኛል አሜን አሜን ፍቅር ለምኝው ያገኘውት አይደለም ተገልጦ ይሰጠኛል አሜን ኢየሱስ ጌታ ነው አሜን ምህረት ለምኝ ያገኘውት አይደለም ራሱ እኔ ሪፔንት ሳረግ የሰጠኝ በጎነት አሜን ምህረት ወደደው ለፈለገ ለሮጥ አይደለም ያላል ለምናችሁ ይማራችሁ ወዶኔ ይማራችሁ አሜን አሜን ድራት የሱ ባህሪ ስለሆነ አሜን የራሱ የመፈለግ መገለጥ ነው አሜን አንሶ ድራት ሲሆንለት ምንድነው የሚሆነው አበንዳንት የሆነ መትረፍረፍ የበዛ መትረፍረፍ አሜን እግዚአብሔር ብድራት በሰጠ ነገር ማለት ነው የበዛ አንዳንዱ ሞገስ ይሆናል አንዳንዱ ኤክሰለንስ ይሆናል አንዳንዱ በሮች ይሆናል አንዳንዱ ገንዘብ ይሆናል አንዳንዱ አኖይንቲንግ ይሆናል አንዳንዱ አገልግሎት ይሆናል አሜን ብድራት አንተ እንደዚህ ክፈለኛ ይባላል ከፋዩ ለአንተ የወደደው ስጦታ ማለት አሜን አሜን ሃሌሉያ እንዲህ ክፈለኛ ይባላል ብድራት አሜን ወዶ ሚሰጥ ፈቅዶ ሚሰጥ አስቦ ሚሰጥ አቅዶ ሚሰጥ ያለመላችሁት ብድራት እግዚአብሔር በፊታችሁ ባለ ቀን አሳልፎ ይስጣችሁ አሜን የሱ የበዛ መትረፍረፍ ነው አሜን ብድራት የበዛ መትረፍረፍ አሜን ብድራትን ስትጠብቁ ካልኩሌቲቭ አትሆኑ ኢንፌስ ጠብቁት አሜን ካልኩሌቲቭ ከሆናችሁ ምናልባት ሚስ ትደራረጋላችሁ አሜን አሜን እናንተ ተጠብቁት ይሆናላችሁ በዚህ ሳይድ እሱ ብድር ሰጪው ደግሞ የተሻለ ያህል አሜን 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 እሱ የሚመጣበት የሚከፍል ሊሰጥ ደግሞ በሌላ መንገድ ይሆናል አሜን ስለዚህ የብድራትን አምላክ ስትጠብቁ ካልኩሌቲቭ አይደለም መሆን ያለባችሁ የወደድከው ያግኘ አሜን አሜን አንተ የወደድከው አንተ የፈቀድከው አንተ ለኔ ሪዋርድ ይሆናል ብለህ ያሰብከው አሜን ሽልማት አትመርጡ ይመረጣ ነው አንተ ሲሸለም ይመረጣ ነው አይመርጥም ሽልማት እንደ ሸላሚው ቶት ብቻ የትጋትን ዋጋ ያከላል ወይ ነው ሽልማት መታሰብ አይደለ ሽልማት አትመርጥም ሪዋርድ አይመረጥም ሪዋርድ አይመረጥም ሪዋርድ ቴንክ ዩ ነው የሚባለው አሜን ሪዋርድ አንተ ያሰብከው ይሄ ነው የሚባለው አሜን አሁን የክብር ቃይለዋል አሜን የሱን ሪዋርድ አሜን ማለት አትመርጥም ሪዋርድ እሱ የሰጠህን አሜን ብለህ መቀበል ነው ማቴዎስ መጽሐፍ ምዕራፍ 25 ቁጥር 15 ቺን ነገር ኖት ለምታረጉ ሰዎች ላስቀምጥላችሁ የእግዚአብሔር መንግስት በስጦታና በብድራት የተመሰረተች ናት ስጦታ ከእሱ በጎ መፈለግ እኛ ምንም አይነት ኢንቮልቭመንት ውስጥ ሳንገባ የምናገኘው መልካምነት ምንም አይነት ነገር ውስጥ ሳንገባ የምናገኘው መልካምነት ብድራት ለሆነ ተግባር የሚሆን የሰጪው ሽልማት አይደል ስጦታ ከኛ ምንም ነገር ሳይፈለግ የሚደረግ በጎነት ነው እግዚአብሔር መንግስቱን በስጦታና በብድራት ነው የገነባው ክርስቲያን በስጦታ ተቀባይነትና ሪዋርድ በመደረግ ውስጥ ያለች ናት ቸርች ማለት ይችላል አንዱ ስጦታው ተቀባይ ናት ሁለተኛ ሪዋርድ ተደራጊ ናት ስጦታው መቀበል ማለት ለሪዋርድ መንገድን ማዘጋጀት ማለት ስጦታን ባልተቀበልንበት ሪዋርድ መደረግ በሁለቱ የገነባው ለምንድነው ሰጪው እሱ ነው ሪዋርድ አድራጊው እሱ ነው በዚህ በስጦታና በሪዋርድ መካከል የአካሉ ተግባር አለ ቅድም እንዳልኳችሁ ሁሉ ሰው ሪዋርድ አይደረግም ሁሉ ሰው ሪዋርድ ማድረግ ግን እግዚአብሔር መፈለግ ሪዋርድ ተደራጊና አልተደራጊ ምንላቸው ሰዎች የቱ ጋር ነው የሚለዩት ሲባል ከስጦታው መቀበል ተቀጥሎ ባለ ህይወታቸው የተቀበሉትን ስጦታ ወደ ሪዋርድ አሳድገውታል ብድራት ለመቀበል ወደሚያስችል ብድራትን ለመካፈል ወደሚያስችል
ማንነት አሳድገውታል ወይ የሚለው ስጦታን በመቀበል ውስጥ ያለ የሚቀጥል የእግዚአብሔርን አቴንሽን የመሳቢያ ኃይል ነው። በትክክል እየሰማችሁ ነው። ለመሰላችሁ እግዚአብሔር 2017 ብቻ ለሪዋርድ የሚያደርገው ላይፍ ታይማችሁ እኔ ዛሬ ዘርዘራለሁ 40 ዓመት ብትኖሩ በሁለቱ የመንግስቱ ቶቶች ውስጥ ያላችሁት በስጦታና በሪዋርድ every time እግዚአብሔር ሪዋርድ ነው። እግዚአብሔር ሰጪ ነው። እኔ እንዴት ከእገሌ የተለየ የህይወት ኳሊቲና ፎከስ ላገኝ ብዬ ካል እገሌ መምታት አይጠበቅብኝም። ቸርች ውስጥ ትልቁ በሽታ ጎናችን ያለው ሰው መምታት እኛ ከእግዚአብሔር የምንቀበል ይመስለናል። አሁንም መምታት አያስቀብላችሁ፣ ፕሪንሲፕል ነው የሚያገናኛችሁ። መቼ ዮሴፍን መታውት ዮሴፍን ወንበር አገኘ ባዶ ቀረጢት ይዘው ሄዱ እንጂ እግዚአብሔር ሪዋርደር ነው ካለ እንዴት ሪዋርድ እኔን ያርገኝ ነው እንጂ እህቴ እንዴት ሪዋርድ ተደረገች ብያለሁ ነው የምፈልገው። ለምን ተደረገች አይደለም ለምን ትደረግ እኔ እንዴት ልደረግ ፕሪንሲፕል አለ። እኔ የምደረገው መንግስቱን እግዚአብሔር ባስቀመጠበት ፕሪንሲፕል ነው። ይሄው ማቴዎስ ላይ እንምጣ። ማንም ይሄንን ቢያደርግ ሪዋርዱን ይቀበላል። አሜን። ማንም ማቴዎስ ወንጌል ምዕራፍ 5 ቁጥር 15 ወደ ሌላ ሀገር የሚሄድ ሰው ባሮቹን ጠርቶ ያለው ገንዘብ እንደሰጣቸው እንዲሁ ይሆናልና ለእያንዳንዱ እንደ አቅሙ ለአንዱ 5 መክሊት ለአንዱ 2 ለአንዱ 1 ሰጠና ወደ ሌላ ሀገር ወዲያው ሄደ። የመጀመሪያው የመንግስቱ ፕላትፎርም ምንድነው? እንደ ካፓሲቲያቸው ስጦታ ተሰጣቸው። እንደ አቅማቸው ስጦታ ተሰጣቸው። ሰጥቷቸው በዛው ጠፋ ቢል ነፃ ያወጣል ነበር። የንጉሱንና የነጋዴውንና የመክሊት ተቀባዮቹን የህይወት ስርዓት በሁለት ነገር ነው ያስቀመጠው። በመስጠትና ቀጥሎ ጎብኝቶ ደግሞ ሪዋርድ በማድረግ። ኢየሱስ ጌታ ነው። አሜን። ስጦታን የተቀበላችሁ ቀን እግዚአብሔር አንድ ነገር እያላችሁ ነው። የሪዋርድ ዘመን ደግሞ አለ። ስጦታን ሰጥቶ ለሌላ አይደለም የመንግስቱ ፕላትፎርም። ስጦታን ሰጥቶ እንደወደድክ አድርገው ብሎ የመተው ጉዳይ አይደለም የመንግስት ፕላትፎርም። እኔ አሁን ስለ ስጦታ ስናገር ስለ ጸጋ ስጦታ ነው እናንተ የምታስቡት አይደለም። ኤቭሪቲንግ መክሊት ሆኖ እጃችሁ ላይ የገባ እግዚአብሔር የሰጣችሁ እግዚአብሔር የምታስተዳድሩትን ቢሮ ሰጥቷችሁ ከሆነ በአግባቡ ቢሮዎቻችሁን ማኔጅ ማድረግ ሪዋርድ አለው። እግዚአብሔር የተባረኩ ልጆችን ሰጥቷችሁ ከሆነ ልጆቻችሁን በአግባቡ ኮትኩቶ ማሳደግ ሪዋርድ አለው። በሰጣችሁ ነገር ላይ እግዚአብሔር እጅ አስገባው የምትሉ ስጦታ የሚቀጥል የእግዚአብሔር ባህሪ የመገለጫ መንገድ ነው። የሚቀጥል ባህሪ ከአየር ላይ ተነስቶ ሪዋርድ ያደርግሃል። ከሰጠ ፕላትፎርም ተነስቶ ግን ሪዋርድ ያደርግሃል። ከሰጪነት ሪዋርድ ወደሚለው ለመጣት መካከለኛውን መፈጸም አግባብነት ሰጣቸውና አይደ ከዛ ከረጅም ዓመታት በኋላ በሌላኛው ባህሪው ተመለሰ። አሁን ሲመለስ ከዛሬ 5 ዓመት በነበረው ባህሪ አይደለም የተመለሰው። የዛሬ 5 ዓመት መስጠት ነው። ከ5 ዓመት በኋላ ግን ሲመጣ የሰጠው የት ደረሰ? ሪዋርድ የት ደረሰ ተብሎ ከሱ የምታገኘው ብድራት የት ደረሰ ብሏቸው መጣ። እንደምታውቁት አንዱ አላከም፣ ሁለቱም ሰክሲድ አደረጉ። በብዙ አምጥቶ ብዙ ለደከመው ሰው ምን አለው ይላል? ጨመረለት። ሪዋርድ የንግዱ ትርፍ እኮ በቂ ነበር። ከ5 10 ደርሶ የለም በቂ አልነበር። ጌታ ሆይ የሰጠኝ አተረፍኩበት። ይሄ 5 መክሊት 10 ሆነ በቃ ደስ ይላል። ሪዋርድ ይሄንን ይዘህ ቀርበህ የምታገኘው ሌላ ሽልማት ነው። የያዝከውን ባሳደግክበት የሚመጣ የእግዚአብሔር አበንዳንስ መትረፍረፍ። ሪዋርዱ ማለት አሁን ከ3 ባንክ ወደ 25 ባንክ መምጣት አይደለም። እሱ በተሰጠው ፕላትፎርም በታማኝነት ያመጣው ማብዛት ነው። እግዚአብሔር መጥቶ የሰጠውን ፕላትፎርም አድርገበታል ሲል ሌላ ደግሞ ሪዋርድ ያመጣል።
ያደርጋችሁ ያተረፋችሁ ትርፍ የሚመጣ ሌላ የእግዚአብሔር መጎብኘት ማለት አሜን ገብቷችሁ ካልኩሌሽን ሌላ ኤክስትራ እንደዛማ ቢሆን የቀበረው ነበረ በሌለህ ነበር የነበረበት ያተረፈው ነው ሌላ ትርፍ የተቀበለው ማትረፍ ሪዋርድ መቀበል አይደለም ማትረፍ ለሪዋርድ ራስን ማዘጋጀት አሜን ማብዛት ለሪዋርድ ራስን ማዘጋጀት ራስን አቬለብል ማድረግ ለሪዋርድ ራስን ማዘጋጀት መንግስቱ ፕላትፎርም ላይ ስጦታን መቀበልና ሪዋርድ መካፈል ሐዋርያት ኢየሱስን በጣም የተከተሉ ውድ ወንድሞቻችን ናቸው ማቴዎስ 19:27 በጣም እንወዳቸው ሞዴሎቻችን ናቸው እንደዚህ ብለው ግን ጌታችን ኢየሱስ ክርስቶስን ጠየቁት በዚያ ጊዜ ጴጥሮስ መልሶ እነሆ እኛ ሁሉን ትተን ተከተልን እንኪያስ ምን እናገኝ ይሆን ሪዋርዳችን ምንድነው ዝም ብሎ መከተል ዝም ብሎ ካንተ ጋር መኖር ዝም ብሎ ካንተ ጋር መሄድ እና ምን ሪዋርድ አለን ኢየሱስ እንዴት እንደዚህ አይነት ጥያቄ ጠይቃል አላለም ፕላትፎርሙን እሱ ስለገነባው ኢየሱስ እንዲህ አላቸው እውነት እላችኋለሁ እናንተ የተከተላችሁን በዳግመኛ ልደት የሰው ልጅ በክብሩ ዙፋን በሚቀመጥበት ጊዜ እናንተ ደግሞ በ12 የእስራኤል ነገድ ስትፈርዱ በ12 ዙፋን ትቀመጣላችሁ ስለ ስሜ ቤቶችን ወይ ወንድሞችን ወይ እህቶችን ወይ አባትን ወይ እናትን ወይ ሚስትን ወይ ልጆችን ወይ እርሻን የተወ ሁሉ 100 እጥፍ ይቀበላል የዘላለምንም ሕይወት ይወርሳል ነገር ግን ብዙዎች ፊተኞች ይሆናሉ ኋለኞችም ፊተኞች ይሆናሉ ይሄን ያደረገ በዘላለም መንግስት አለ እንደገና ደግሞ 100 እጥፍ ምን ይላል በምድር ምን ይላል ነው ጌታ ካለ ጋራ ከኖርክ የኔ ባሪያ ነው ጴጥሮስ ምን አለ ምንድነው ስለ ነገር እንድናስብ የምትፈልገው ሪዋርድ እንደማረጋችሁ የተዋችሁትን ነገር ዋጋ የከፈላችሁለትን ነገር ራሳችሁን የሰጣችሁትን ነገር ዋጋ በመክፈል ብቻ ህይወታችሁ ያበቃል የመቶ እጥፍ ይወጣል የመቶ እጥፍ በረከት አለ ኢየሱስ በዚህ የወርድ ፓኬጅ ውስጥ ሆኖ ነው ኤቭሪዌር የሚሄደው ታውቃላችሁ ኢየሱስ ጌታ ኤቭሪዌር ስሙት የሚል ቮይስ ከጀርባው አለ በዚህኛው ቪው ግን ኤቭሪዌር ኢየሱስን አለመስማት አይቻልም ባርነት ተሰማዋለህ የብስነት ተሰማዋለህ ንፋስነት ተሰማዋለህ በሽታነት ተሰማዋለህ ዋለ ወደ ወይ ለመቀየር ተሰማዋለህ ለምን ከበስተጀርባው የትእዛዝ ቃል አለ አሜን እስቲ ስትሄዱ አሁን እግዚአብሔር ሪዋርደር ነኝ ብሎኛል እስቲ በዚህ ቃል የሚያገኘኝ ሰው ሪዋርድ ያደርገኛል አሜን ዘምረ ሉሉጣታ ኢየሱስ ከጀርባው ስሙት የሚል ቃል ስላለ ኢየሱስ ማንም ጋር ይቆም የትእዛዝ ድምፅ ከጀርባው አለ አሜን እንዴት ተሰማዋለህ አሜን በተሸከምከው ቃል ሆነ ሂድ ተሸክመኝ አሜን በቃል ተጽዕኖ ውስጥ ውጡ አሜን በቃል ኃይል ውስጥ ውጡ አሜን በቃ ብዙ ነገር ማሰብ እንደሌለባችሁ ጌታ ስላሰበው ነው አንድ ቃል ይሰጣችሁ ወሩ ይሄ ነው ሲላችሁ በዛ ቃል ውስጥ እሱ ብዙ ነገር ይሰራል አሜን አሜን ስለዚህ ቃል ስትነሳ ሪዋርድ የጠላት ኃይል ከቦኛል አያገባኝም ሪዋርድ ለማሰብ አሜን አሜን እኔ ለመሰናክል ተቃርቧል አያገባኝም ሪዋርድ ለማሰብ እላያችሁ ላይ እግዚአብሔር በመለኮት ዓለም ይውላችሁ ፕሮፌቲክ ዲክለሬሽን ማለት የመለኮት ጫና ባንተ ላይ የመጣበት ድምጽ ማለት ነው ሰምታችሁና ትንቢታዊ ዲክለሬሽን እግዚአብሔር የሚያማምር ቃል አለ እኮ የሚመጣው ጫና በዛ ፕሮፌቲክ ዲክለሬሽን ውስጥ የመለኮት ጫና መጥቷል ማለት ነው በዛ ጫና ውስጥ ስትሆን ነው ድንጋዩ ውሃ የሚሰጠው እስራኤል ምድረ በዳው ተለውጦለት አይደለም ምድረ በዳው የሚጫን የመለኮት እጅ ይዞ ገብቶበት ጫና ካለ ከማየው ስፍራ በረከት ታወጣለህ አንደኛ ሳሙኤል ምዕራፍ 17
እዚህ ሐሳቡ ልንገራችሁ ቁጥር 24 ላይ ዳዊት ወደ ወንድሞቹ ሰፈር መጣ እና ሲመጣ እየተነገረ ያለ ቃል አለ እየተነገረ ያለው ቃል ምንድነው እንትናን ጎልያድን ለገደለ ሳኦል ይሄንን ያደርጋል ልጁ ሊደርለታል እንደገና የሚባል ነገር አለና በጣም ብዙ ጊዜ የምንሳሳተው ዳዊት መጥቶ ገጠመው አይደለም ዳዊት ከመግጠሙ በፊት አንድ ጥያቄ ጠየቀ ይሄን አደረገ ምን ይደረግለታል ጴጥሮስ እንደጠየቀው ጴጥሮስ ጌታ ሆይ ሁሉም ተከተለ ምን ይደረግልናል ጌታ እንደዚህ በመጠየቅ አያኮርፍም ኔቸሩ ነው ሃሌሉያ ማንም ለሚከፍለው ዋጋ ደሞዙን ይጠይቃል ለሚደክመው ድካም ሽልማቱን ይፈልጋል እግዚአብሔር ለመሰላችሁ የብድራት አምላክ ይሆነልን በሁለት ምክንያት የሰው ልጅ እግዚአብሔር ሲስተሙን ሲገነባው ካሬጅ የሚባል ነገር ሰጥቶታል ዳክሶ እግዚአብሔር ይመጣ የማይወድ ልጁ ለምን ካሬጅ አደረገው ሂዩማኒቲ በካሬጅ የተገነባ በማበረታታት የተገነባ ህይወት በድን አይደለም ወይ ደግሞ እንደሮት ብለን ሰራ አይደለም ሲሰራ በራሱ እግዚአብሔር ሲስተም ማበረታቻ ለዚህ ነው ለሰው እንደሱ ያለ ስለሌለ አይታ ውብነሽ እንዳንተ ያለ ረዳቱ ነው ማለት እኮ ያስብላ መታሰረለች ካሬጅ ምታረገው ካሬጅ የሚያረጋው አይደለም ከፍጥረት ዓለም ለሰው ያለው ሲስተም አይነት ያለው የለም ሰው በካሬጅ የተገነባ ስለልቦና ያለው ለሰው ሰውን ማበረታቻው አድርጎ እግዚአብሔር እንደፈጠረ ራሱ የሰራው ሰው ደግሞ መለኮት ያበረታታል ሃሌሉያ ለዛ ነው ጠምዶብ ብቻ ማይሰራብህ የሚያበራየውን በራፉን አትሰራው ካሬጅ አድርጎ ስለባለ ገዶት ነው ወይ አባቱ ስለኛ ስለባሪያዎች እግዚአብሔር ካሬጅ የሚያደርግ አምላክ የሚያነቃቃ የሚያበረታታ አምላክ በምንድን ነው የሚያነቃቃው በቃሉ በመገኘቱ ሪዋርድ በማድረጉ ሲስተማችን ስለሆነ ነው ሁለተኛ በብዙ መከራ ውስጥ ስለምናልፍ ነው ህይወታችን በመከራ ውስጥ የሚያልፍ በሰልፍ ውስጥ የሚያልፍ ስለሆነ ነው እግዚአብሔር ጣልቃ እየገባ እንደገና ብድራት እየከፈለን ነው አለበለዚያ ካለብን ጥልቅ መከራ የተነሳ ታውቀንቀራለን ያዕቆብን አንብቡት በመከራችን ውስጥ እንዴት እግዚአብሔር ልዕልና እንደሚመጣ ያዕቆብ ይነግረናል ሰልፋችንን እግዚአብሔር ያውቃል መከራችንን እግዚአብሔር ያውቃል የምናልፍበትን ተግዳሮት እግዚአብሔር ያውቃል ስለዚህ ቻለው አይልህም ከመከራው ማስተንፈሻ ይመጣልሃል አሜን 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 እንኳን ዋጋ ከፈልኩ እንድትል እንኳን ይሄን መከራ አለፍኩ እንድትል ነገ ሌላ መከራ ሲመጣ እንዳትፈራ በእምነት ጉዳይ ወደ ኋላ እንዳትል እግዚአብሔር መከራዎችን በእምነትና በደስታ እንድንወጣ ሪዋርድ ያደርጋል አሜን ክርስቲያን በሰልፍ ውስጥ የሚያልፍ ህይወት ሁለት ምክንያቶች አሉት እግዚአብሔር ሪዋርደራችን እንዲሆን አንደኛው ኔቸራችን ነው ሁለተኛ ምናልፍበት ህይወት አንድ ሰው በመስሪያ ቤት ሰርቶ ጥሩ አለቃ ካለው ጥሩ ማኔጅመንት ካለው ምንድነው የሚደረገው ይሸለማል አይደል ሲሸለም ምንድነው የሚሰማው የኢነርጂ ጨምራል ምን ማለት ነው የሽልማት አይነት ደሞዝ ከሆነ ክፍያ ነው ጥሩ ስለሰራ ተብለ ሲሰጥ ግን ካንተ ውጪ ነው እግዚአብሔር በብዙ እንድትተጉ በብዙ እንድትሄዱ በብዙ እንድታምኑት በብዙ ከቃሉ ጋር እንድትዋሃዱ ሲፈልግ የግድ ነው ሪዋርደር ሆኖ መምጣት አሜን እግዚአብሔር ሆይ ይሄን ሰልፍ ማለት እንድችል ያንተን ሪዋርድ ፈልጋለሁ ጎብኘ አሜን በቤቴ ላይ ፊት ይገለጥ አሜን ኢየሱስ ጌታ አሜን እግዚአብሔር ያደርጋል አሜን እና ዳዊት ሲመጣ ምን አለ ድርገም ብጧል ለወደ ጦርነት ሄደው ይሄ ላደረገ ምን ይደረግለታል ነገሩት
እንዲደረጋል ተብሏል ሪዋርድ ጠይቆ ነው የገባው ብድራት ጠይቆ ነው የገባው ምንድነው ቀጥሎ የዚህ ጦርነት ምላሽ ብሎ ነው የገባው ፊልጵስዩስ መጽሐፍ ምዕራፍ 2 ጌታችን ኢየሱስ ክርስቶስ it's amazing አንድያ የእግዚአብሔር አብ ልጅ ጳውሎስ ሲጽፍ በፊቱ ያለውን ምን ይላል ክብር ተመልክቶ በመስቀል ምን ብሎ ታግሶ አይደለ ሲጽፍ አው በመስቀል የመታገሱ ኮዝ ምንድነው በፊቱ ብድራት አይቶ ነው እንኳን አንተ አንድያ ልጅ ብድራት አይቶ ነው ዋጋ የከፈለው ብድራት ሳታይ አትሩት ብድራት እንዳለ አምነህ ደግሞ ተቀበል በፊቱ ያለው ክብር ኢየሱስ ያ ሁሉ ፔሸንስ ያ ሁሉ መሰጠት አባቶይ እቺ ሞት ለፍ ብለህ ከዛ ግን ቱ ለምን ብድራት አለ ክብያ አለ ከፋይ አላችሁ አሜን ጎብኛ አላችሁ አሜን አይቶኛ ለኢየሱስ እንኳን ያባቱ ብድራት ሰጪነት አስፈልጎታል እንኳን ለእናንተ ለደካሞቹ አሁን ለምን ያለሽ እኔ ነብይ ጆኒት አይደለም ብድራት እግዚአብሔር ይሰጣችኋል ብለው እግዚአብሔር ነው የሚላችሁ አሜን ነብይት ብድራት ይሰጣችኋል ብላ ነበር ፈታኝ ነው እኔ አይደለም ያ ቃሉ ነው የሚለው ባህሪው ነው የሚለው አሜን ያ ሰምታይና እኔ ብድራት ይሆንላል ብለ አይሆንም እኔ ብድራትን መስራት አልችልም ብድራትን መስራት የሚችለው ባህሪው የሆነው መለኮት ብቻ ነው አሜን 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 ይሄን ወርድ አይደለም የኔ መልካም እናንተ የማበረታቻ ድምጽ አይደለም የእግዚአብሔር ካራክተር አሜን ካራክተሩ ከሆነ ከኔ ጋር ማውራት አቁምና የባህሪው የዚህ ባህሪ ባለቤት ወደ ሆነው ሂድ ሪዋርደር ነህ ጌታው ሪዋርደር ነህ አመታት መጥቻለሁ አመታት የሄድኩበት መንገድ አለ አመታት ያሳለፉት መንገድ አለ አሁን እንደ ቃል የሚጎበኘኝ ሪዋርድ የሚያደርገኝ ፊትን ፈልጋለሁ በለው ቪዚት አድርገኝ በለው አሜን አሜን በለው ጠይቀው ስትወጣ ስትገባ ሪዋርደር የሆነውን አምላክ ተሸክመውታ አሜን አሜን አላውቅም ከየቱ ጋር እግዚአብሔር ክፍያዬን እንደሚያመጣ ብድራቴን እንደሚያመጣ ነገር ግን ይሄ አመት ያለፍኳቸው ነገሮች በሙሉ ዋጋ የሚከፍሉ ሊሆን ይገባል ባህሪው ነው ለሚካኤል ለምሰካ ፊልጵስዩስ ምዕራፍ 2 ሲናገር ያለ ልክ ራሱን ዝቅ አደረገ የባሪያን መልክ ያዘና ተዋረደና ደም ከዛስ ዝቅ ብሎ ቀረ ተዋርዶ ቀረ ባሪያ መስሎ ቀረ አልቀረም አባቱ ሪዋርድ አደረገ ምን አደረገው ከስም ሁሉ በላይ የሆነ ስም ሰጠው ያለ ልክ ከፍ አደረገ ናና ኢየሱስ ሪዋርድ ያየነው ዋጋ ይከፈለ ቀድሞ በነበረ በአንተ ዘንድ ምን በላይ አክብሬ ሚሽን ኢንተርናሽናል ሚሽን አካውንትሽ I need your reward ask you በነበረኝ ክብር አክብሬ ሚሽን ኢንተርናሽናል አክብሮታ ከፋርጎታ ሪዋርድ አርጎታ ለመስዋዕቱ ብድራት ሰጥቶታል ውበት እንዲገዛለት everything ለሱ surrender እንዲያደርግ ይሄ ሪዋርድ ነው ጌታዬ ሪዋርድ ጠብቆ ከሄደ እኔማ እንዴታ ጌታዬ አንድ አባቱን ሪዋርድ ከጠየቀ እኔማ እንዴታ ብድራታችሁ አምላክ ከሆናችኋል አሜን ይዞር እንዳስታወቁት አሜን ያደከመውን መሬት መልሶ ባርክ አሜን ጻድቅ ፈራጅ አሜን እግዚአብሔር ጻድቅ ፈራጅነቱ እንዲታወቅ ላደከማቸው ሰዎች ሪዋርድ ያረጋቸዋል ጳውሎስ አለ ደክም ያልቀረ ለፍቻ ያልቀረ ዋጋ ከፍ ያልቀረ አክሊል ግን ተዘጋጅቷል ክብር ለኢየሱስ አሜን
testimony. Kingdom testimony.